ሴቶች ደካሞች አረብ አገር ለፍታ ውጭ አገር ያ ሁሉ መከራ ተፈራርቆባት ገንዘብ ስትልክ በቃ ውፋይ ልረፍ ሀገሬ ልምጣ የሆነች ነገር ከፍቼ ልስራ ስትል ገንዘብ ስትል አባቷ ጋር ያስቀመጠችው የታለ ይላታል። አባት ወንድምም የታለ ይላል፣ አጎትም የታለ ይላል፣ አክስትም የታለ ትላለች። አምና የሰጠችው ሰው የታለ ገንዘብ መች አስቀመጥሽ ይላታል። ወላሂ እንጠንቀቅ፣ እሳት ነው እየበላን ያለው። ከባድ ነው። ነብዩ የከሰሱት ሰው ነው የዛ አይነት ሰው ደክማ ለፍታ ስንት መከራ አይታ የሆነ ነገር ይለፍልኝ ብላ አንተን አምና አስቀምጣ ምን አስቀምሽ ትላታለህ? ምን አስቀምሽ ትያታለሽ? በአላህ ነገ አላህ ፊት መልሳችን ምንድነው? የነዚህ ሁለት ደካሞች ገንዘብ ሚነካ ወየውለት ነው ያሉት ነብዩ። እኔ ከሷለሁ ወንጀለኝነቱን ወደ አላህ አስጠጓለሁ። አላህ ስድስተኛው ወተወልየ የውሙ ዛሕፍ ነው። አጥፊ ከሆኑ ስራዎች በተፋፋመ ጦርነት ሰዓት ላይ ሌላውን አጋፍቶ ወደ ኋላ መሸሽ ከባድ ነው፣ ከባድ ወንጀል ነው። ጦርነት ባለበት ሰር ጂሃድ መጥቶ ፊት ለፊት ሌሎችን አጋፍቶ አንተ ወደ ኋላ መሸሽ ከባድ ነው። አሚሩ ምኑ ሳያዝህ መሄድ ከባድ ነው። ሰባተኛው የመጨረሻው ወቀዝፉል ሙሕሰናቲል ሙእሚናቲል ጋፊላት አላህ ይጠብቃል። ወቀዝፉል ሙሕሰናት ጥቡቅ የሆኑ ሴቶችን በዝሙት ስም መስደብ፣ አልሙእሚናት አማኝ የሆኑ ሴቶችን፣ አልጋፊላት ማለት ደግሞ ከዝሙት ዘንግ የሆኑትን ዝሙትን የራቁ ንጹህ የሆኑ ሴቶችን በዝሙት ስም መስደብ ይሄ ከባድ ወንጀል ነው። ልትርቁት ይገባል። አላህ ከባድ ያደረገው ኢነለዚነ የርሙነ አልሙሕሰናት እነዛ ጥቡቅ የሆኑ ሴቶችን የሚሰድቡ፣ አልጋፊላት ዘንግ የሆኑትን ከዝሙት የዘነጉ፣ አልሙእሚናት ሙእሚን የሆኑትን አማኝ ሴቶችን የሰደቡ በዝሙት ስም ሉዒኑ ፊ ዱንያ ወልአኺራ በዱንያም በአኺራም የተረገሙ ሰዎች ናቸው። ወለሁም